አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፈሽም። ምን? እኔ ነኝ የትም የምንዘላዘለው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተ ሁለት ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰምኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባረግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታም ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወይዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝም ያምራል። በደንብ አድርጌ ገዛሻል። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው ሲያፈጣ አፍጭበት። በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ። ወንድ ነኝ ብለህ ነው የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴቺ? እንዴ እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ አያናድም? ምን አይነት ንቀት ነው? አፏን አዘጋት። በላት በል ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ያ ፎሎሚ እንከተላታለን። እሷ ይቀጥላል። አታረገውም እንደዚህ። በቃ እኔ ልደውልላት። እሷ ሳታመረቀ ናፈቀችኝ ማለት ነው። ናፈቀችኝ ባካ ትጃጃል። ይሄ ናፍቆት አይደለም፣ መልፈስፈስ መሽለጥለጥ ነው። እሷ ማን ስለሆነች ነው የማትደውልልህ? አንተ የምትደውለው? የቤቷ አባወራ የምታረጋት እኮ ራስህ ነህ። እራሷ ትደውል፣ አንተ ለምን ትደውላለህ? ግን እኮ ጥፋቱ በእኔ ያመዝናል። ሴቶች ደግሞ ማኩረፍ ይወዳሉ። ብደውልላት ይሻላል። ምን ማለት ነው? እንዲህማ እንዳታደርግ። ልትሸነፍላት ነው? እሷ ናት እንዲያባውራ። ኧረ ተው፣ ወንዳውንቱን። ግን ወንድ ለትዳሩ ቢሸነፍ ምን ችግር አለው? ምን? ለምንድን ነው የምትሸነፈው? ወንድ ይሸነፍ የሚል ሕግ የቱ ጋር ነው የተጻፈው? እንዲህ ብሎ ሳይንስ የለም፣ አትስማቸው። ይኸውልህ፣ ቆይ አሁን ደወልክላት እንበል። ቆይ ምን ልትላት ነው? ይቅርታ ልላት ነው። አታረገውም እንደዚህ። ምን ሲያስጠላ ቃሉ ራሱ። ይሄ እኮ የሴቶች ቃል ነው። አንተ እኮ ወንድ ነህ። ይቅርታ እንዲህማ እንዳታደርግ። ይሄ ቃል ከአፍህ መውጣት የለበትም እንዴ። ቆይ እንዳትደውል። እናውራ፣ እንወያይበት። ይኸውልህ ይሄን ቃል ከምታወጣው ካፍህ ችግር የለም፣ እንስማማ፣ ደውልላት። ግን በቃ ይቅርታ ከምትል እንዲህ በላት። ሁለታችንም ነው ያጠፋነው፣ እኔም ተሰምቶኛል፣ አንቺም በቃ አጥፍተሻል፣ ወደ ቤት ተመለሽ በላት በቃ እንጂ ይቅርታማ አያስፈልግም። ጎበዝ በቃ። ቆይ ምን ወሰንክ? ምን ወሰንን? ምን ልትላት ነው? ያን ቃል እንዳታወጣው፣ በሞቴ ያን ቃል እንዳታወጣው። ሌላው ምን በቃ እኔም አንቺም አጥፍተናል፣ ወደ ቤት ተመለሽ። ጎበዝ። የምን ይቅርታ? ምነው ቀዘቀዘ ፍቅራችን የሚል ፍሪጁ ስለገባ ነው ይበልሽ። ተመልሰናል አድማጮቻችን፣ እየተከታተላችሁ የምትገኙት የሙዚቃ ግብዣ ልዩ ዝግጅታችንን ነው። አድማጭ መስመር ላይ ገብቷል። ሄሎ አድማጫችን። ሄሎ፣ ማን እንበል? እንተዋወቅ። ሜላት እባላለሁ። ሜላት፣ ምን እንታዘዝ? ሙዚቃ ለመጋበዝ ፈልጌ ነበር። ይቻላል። ሙዚቃው ለማን ይሁንልሽ ሜላት?
ተጋባዡ ራሱን ያውቀዋል። ተጋባዡ ራሱን ያውቀዋል ብላለች ሜላት። ምን የሚለውን ሙዚቃ እናድርስልሽ? ምን ነው ቀዘቀዘ ፍቅራችን የሚል ፍሪጁ ስለገባ ነው ይበልሽ። ምን ነው ቀዘቀዘ ፍቅራችን ታቀዘቅሹ ምንድነው የምትዩ? ይሄን ሙዚቃ ጋበስሽው ማለት እኮ ተሸናፊ መሆንሽን አመንሽ ማለት ነው። እስከ መቼ አየሽ? ልፍስፍስ ሴት ነሽ ምንሽ? ለዚህ ነው አንቺ ልፍስፍስ ነሽ። ሙዚቃ ካልቀየርሽማ በቃ ተሸነፍሽ እንደተለመደው ማለት ነው። ቀይሪ። ሄሎ ይሰማል አድማጫችን? በቃ ሌላ ሙዚቃ ይሆንልኝ። ይቻላል። ሰበበኛ ሰው በሚለው ይቀየርልኝ። ሰበበኛ ሰው ጸዲ። እንግዲህ አድማጫችን ሜላት ራሱን ያውቀዋል አለችው። ሰው ሰበበኛ ሰው የሚለውን የጸዲን ሙዚቃ አድርሱልኝ ብላለች። እኛም ከፍ አድርገን እናስደምጣለን። አትሆንም ለኔ ካንተ በላይ ነው ለኔ የሚገባው። ምን ማለት ነው? ምንድነው ትርጉሙ? አየህ መጀመሪያም ሌላ ወንድ ለምዳ ነው ማለት ነው እንደዚህ የምትሆነው። ሰበበኛ አለች ጭራሹ ነው። የመልስ ምት ያስፈልጋል። ዝም አትበል። ይሄ ነው ውስጥ ገብተን ደግሞ የተቀጣጠለው እሳት እንዴት ቱግ እንደሚል እንመለከታለን። ፎሎ አድርጉ ኑ። ይሄ ሰይጣን። አድማጮቻችን ተመልሰናል። የሙዚቃ ግብዣ ዝግጅታችን ላይ እንገኛለን። አሁንም አድማጭ ገብቷል። ሄሎ አድማጫችን። ሄሎ ማን እንበል? ሳሚ ይባላል። ሳሚ ምን እንታዘዝ? ሙዚቃ ለመጋበዝ ነበር። ለማን? ለሜላት። የትኛውን ሙዚቃ? የኤፍሬምን ተራክፏል ተሟጧል የሆዴ መውደዱ ከበቃሽ በቅቶኛል ያውልሽ መንገዱ። እኔ እኮ ቆይ ገብቶናል፣ ተግባብተናል። አድማጫችን ስለደወሉ እናመሰግናለን። ኤፍሬም ታምሩ ከፍ ተብሎ ይደመጣል። ተራክፏል ተሟጧል የሆዴ መውደዱ ከበቃሽ በቅቶኛል ያውልሽ መንገዱ ይለናል ኤፍሬም። ኤፋ ይደመጥ። ጭራሽ ስንቱን ችዬ በኖርኩኝ ይሄ ለኔ ይገባኛል ያውልሽ መንገዱ እኔን። ወይኔ ሜላት፣ ሁሉም ነገር አብቅቷል፣ ሰልችቶኛል። ምን ቀን ያገባሁት እንደዛ በፍቅራችን ስንቱ ሰው እንዳልቀናብን ተፋቱ ቢባል ሰውስ ምን ይለኛል? ቤተሰቦቼም የሰው መሳቂያ መሆናቸው ነው። ከዚህ ሁሉ ለምን ሞቼ እርፍ አልልም? ብገላገል ይሻላል። እንዴት ነሽ እህቴ? ደህና ነሽ? ከቅዱስ ሚካኤል እኮ ጸበል ይዤልሽ መጥቻለሁ። እኔ የምልሽ አልደወለም እንዴ? ችግር የለውም በይኔ ጠጪ ጸበል። ሽት አይሆንም። መድኃኒቱ ጣም ሞተች አልኳትን ልጅ ጸበል ምናምን ጠጪ ይላታል እንዴ? ይሄ ሰይጣን። አሁንም ሞተችልኝ ያልኳትን ልጅ ጸበል ሊያጠጧት። አሁንም ፕላን ቢ